እሺ ባራክ እንኳን ለቼዝ ፋይናል ጨዋታ ኢንተርቪው አደረሰ። እንኳን ለጨዋታው አደረሰ። እንኳን አደረሰን። እሺ ዛሬ ያው የመጀመሪያ ኢንተርቪው ነው የምትሰጠው አንተ። አንዳንድ ጥያቄዎችን ጠይቃለሁ ስለ ፋይናሉ። የመጀመሪያ ጥያቄ እስቲ በዚህ ትምህርት ቤት የነበረህን የቼዝ ቆይታ እንዴት ትገልጸዋለህ? ያው ከ9ኛ ክፍል ጀምሮ ስምህ ታዋቂ ነው በቼዝ እና የነበረህን ቆይታ እንዴት ትገልጸዋለህ? እሺ በ9ኛ ክፍል ስጀምር እዚህ የቸስ ቤዚክሊ ቢጊነር ነበርኩኝ፣ ግን ከሌሎቹ በላይ ስለማቅ ቸስ የበለጠ ስለማቅ ሰዎችን ምናምን አስተምራለሁ። ቸስ ቱርናመንቶችም ኦርጋናይዝ በማድረግ ወደ 10ኛ ክፍልም ሲሄድ በደንብ ሳተፍ ነበረ እና እንዲህ ነበረ። ሰዎችን አስተምራለሁ፣ ኦርጋናይዝ አደርጋለሁ ቱርናመንቶች። እንደዚህ ነው። እሺ ሁለተኛ ጥያቄ ያው ካሊድን እንዳስተማርከው ይነገራል። ዘቲቸር ተብሎ ነው የሚጠራውና ቅጽል ስም። እስቲ ከዚህ በፊት ደግሞ ካሊድን በትምህርት ቤቱ ሪከርድ በሆነ በ26 ሰከንድ ዘርር አሸንፈዋል እና ለዛሬ ጨዋታ እንዴት ትጠቀመዋለህ? ያው የደካማ ጎኑን ታውቀዋለህ በሚል እንዴት ለመጠቀም አስበሃል? ካሊድን እንዲህ ዛሬ ለማሸነፍ አስበሃል? ያው ካሊድን ከ9ኛ ክፍል ጀምሮ ነው ያስተማርኩት እና ከዛ በኋላ እንትን አድርጓል። በራሱም ከኔ ከማስተምረው በላይ አልፎ ሄዶ በራሱ አጥንቶ ከኔ የበለጠ ደረጃ ደርሷል ማለት ነው እና ያሸነፍኩት በ26 ሰከንድ ያሸነፍኩት ላይክ ፕራውድ መሆን አልችልበትም። በጣም በእድል ነው። መጀመሪያ በጣም በአጭር ጊዜ ነው ያሸነፍኩት። ሁለተኛ ደግሞ ኢቨን በናይት ነው ቼክሜት ያደረጉት which is like the rarest kind of checkmate መደረግ የሚችለው። so ያው በእድል ስለሆነ I can't use this as ደካማ ጎኑ ሆኖ እና በጣም unpredictable የሚሆን ጨዋታ ነው የሚሆነው የፋይናሉ። እሺ ሶስተኛ ጥያቄ የዛሬው ጨዋታ ለአንተ የመጀመሪያ ፍጻሜ ጨዋታ ነው። ያው ካሊድ ልምድ አለው እዚህ ላይ እና አንተ የመጀመሪያ ድልህን ለማሳካት እንደ ትምህርት ቤትም ትልቅ አሻራን ለማሳረፍ ምን ያክል ተዘጋጅተሃል ለዚህ ጨዋታ? ብዙም አልተዘጋጀውም፣ ምክንያቱም ከዚህ በላይ ብዘጋጅም ብዙ የሚጨምረው ነገር ስለሌለ ብዬ ስለማስብ እና በአሁን ባለኝ ደረጃ ላይ ነው ልጫወት የሚገባው። እሺ አራተኛ ጥያቄያችን ከዚህ በፊት ያው ከዛሬ ተጋጣሚ ካሊድ ጋር 2 ጊዜ ተገናኝታችሁ አንዴ አንተ አሸንፈዋል፣ አንዴ ደግሞ እሱ አሸንፈዋል እና የዛሬው 3ኛ ጨዋታችሁ ነው። የዛሬን ጨዋታ አሸንፋለሁ ብለህ ታስባለህ? ማሸነፍ ካሰብክ በምን ያክል ሙቭ ለመጨረስ አስበሃል? ምን ያክል ደቂቃ ይፈጃል ይሄ ጌም? ለሶስቱም ወይ አሸንፋለሁ የሚለው በስንት ደቂቃ አሸንፋለሁ እና በስንት ሙቭ አሸንፋለሁ ወይ አሸንፋለሁ የሚለው መገመት የሚችሉ ነገሮች አይደሉም። በቃ ቸስ ላይ እንደዚህ ግምት መቀመጥ አይችልበትም እና ሜቢ ለማሸነፍ ትንሽ ቻንስ አለኝ፣ ግን እስካሁን ካሊድ እንደሚበልጠኝ አምናለሁ። ስለዚህ በቃ ትንሽ ሆፕ አለኝ፣ ግን በሱ ራጌ ነው የሚሄደው። ሙቮቹን አላቅም፣ ምን ያህል ሙቭ እንደሚሆን አላቅም፣ በደቂቃም አላቅም። ስለዚህ የሚሆነው ይሆናል። እሺ እስቲ ያልተነሳ የምትለው ሀሳብ የማጠቃለያ ሀሳብ ካለክ ጨምርና እናጠናቀቅ። ማጠቃለያ ሀሳብ የለኝም። እሺ ከቲቸር ባራክ ቢኒያም ለዛሬ ኢንተርቪዋችን እናመሰግናለን። እኔም አመሰግናለሁ። ካሊድ ሰይድ እንኳን ለቼዝ ፋይናል ኢንተርቪው በደህና መጣ፣ እንኳን አደረሰ። ዛሬ አንዳንድ ጥያቄዎችን ጠይቃለን ስለ ፋይናል ጌም እና በማብራራት መልሳለህ። እሺ የመጀመሪያ ጥያቄያችን እስቲ በዚህ ትምህርት ቤት የነበረን የቼዝ ቆይታ እንዳጠቃላይ ከ9ኛ ክፍል ጀምሮ የነበረን ቆይታ እንዴት ትገልጸዋለህ? እሺ አመሰግናለሁ። 9 ስገባ ነበር እዚህ መጀመሪያ ቼዝ መጫወት እንዴት እንደሆነ የቻልኩት ነው ያወቅኩት በመጀመሪያ ጊዜ። ከዛ በኋላ ቀስ በቀስ ለምጃለሁ አይገስ እና አሁን በቂ ደረጃ ላይ ነኝ ብዬ አስባለሁ። ሁለተኛ ጥያቄያችን ያው ዛሬ የፍጻሜ ጨዋታ የምታደርገው ከአስተማሪክ ባራክ ጋር ነው እና እስቲ እዚህ ትምህርት ቤት ስገባ ቼዝ የቦርድ ጌም እንደሆነ ብቻ ነው የምታውቀው የሚል ነገር ተነስቷል እና ባራክ ለአንተ በቼዝ መጎልበት ምን ያክል አስተዋጽኦ አድርጓል? እሺ አስተማሪ የሚለው ቃል ትንሽ ያሳስታል ብዬ አስባለሁ። ቁጭ ብሎ ያስተማሪ ነገር የለም፣ አብረን ይጩት ነው። ከዛ በኋላ ሲያሸነፈኝ በራሴ አጥንቼ ነው ያሸነፍኩት። አይገስ ትንሽ ምናልባት ያው አግዞኛል፣ እንዴት ሙቭ እንደሚያደርጉ አስተያየቶኛል። እሱም ማስተማር ካላችሁት እሺ፣ ግን ትምህርት ብዬ አልቆጥረውም እና ያው አግዞኛል አብረን በመጮት ያ
ፕራክቲስ አድርገናል አብረን እሺ የዛሬውን ጨዋታ ለአንተ ሶስተኛ ፍጻሜ ጨዋታ ሶስተኛ ድልህን ለማሳካትና ሀትሪክ ለመስራት በትምህርት ቤቱ ታሪክም አዲስ ታሪክ ለመስራት ነው እና የምትሄደው። እስቲ ከዚህ በፊት የነበሩት ሁለት የፍጻሜ ጨዋታዎች ያሸነፍካቸው ድሎች ምን አስተምረዋል? ከሲኒየሮች ጋር ድረስ አሸንፈህ ዋንጫ መብላት ችለሃልና ለዛሬው ጨዋታ እንዴት ትጠቀምበታለህ ያንን ልምድ? በዋናነት ፋይናል ላይ ያለው ምንድነው የጊዜ አጠቃቀምና ተዘጋጅቶ መገኘት ነው እና አይ ቲንክ ሁለቱን ለመጠቀም እሞክራለሁ። ብዙ ባልዘጋጅም ያው ከጊዜ አንጻር ያለኝን አጠቃቀም ለማስተካከል እሞክራለሁ። አይ ቲንክ በቂ። እሺ አራተኛ ጥያቄያችን ከዚህ በፊት ከዛሬ የፍጻሜ ተጋጣሚ ባራክ ጋር ሁለት ጊዜ ተገናኝታችሁ አንዴ እሱ አሸንፈዋል፣ አንዴ ደግሞ አንተ አሸንፈዋል። ዛሬ ሶስተኛው ነው። ማን የበላይነቱን ይወስዳል? የዛሬውን ጨዋታ አሸንፋለሁ ብለህ ታስባለህ? የማሸነፍ እድልህስ ምን ያህል ነው? ምን ያክል ደቂቃ የሚፈጅብኛል ብለህ ታስባለህ? ያው በደቂቃ ለመገመት ቢያስቸግርም ያው እንቻቻላለን ብዬ አስባለሁ። እሱም በጣም ጎበዝ ነው። ላይክ ቻሌንጅ ሊያደርግ የሚችለው እዚህ ትምህርት እሱ ብቻ ሊሆን ይችላል ማለት ውሸት አይሆንም እና ያው ሊያሸንፈኝ ይችላል፣ ቻንስ አለው። በፐርሰንት ለማስቀመጥ ወደ 49% ምናልባት የማሸነፍ ቻንስ አለው። ያው 1% አቻ ልንወጣ እንችላለን ማለት ነው። ያው 50% ይሄ ነው። በደቂቃ ደረጃ ግን ለመገመት ያስቸግራል። እንደ ቆየን ይችላል። እሺ አምስተኛ እና የመጨረሻ ጥያቄያችን እስቲ የማጠቃለያ ንግግር ካለህና ያልተነሳ ነጥብ የምትለው ካለ? የማጠቃለያ ልል የምችለው ምንድን ነው ያው እሱ መልካም እድል እመኘዋለሁ፣ ያስፈልገዋል እና በቃ ዘርስ አመሰግናለሁ። እሺ እኛም መልካም እድል እንመኛለን። እናመሰግናለን። እሺ ባራክ ያው ዛሬ የመጀመሪያ ፍጻሜ ጨዋታ በሽንፈት ተጠናቋልና እንዴት ነበር ጨዋታው? ጨዋታው በጣም ከባድ ነበር ከመጀመሪያው እስከ መጨረሻው። ምንም ያው አሸናፊ የሚሆነው ብዬ ለመለየት ራሱ አቅቶ ነበረ። በጨረሻ ላይ ያው ሽንፈቱ መጣ ማለት ነው። እስቲ ምን ተማርክ ከዚህኛው ጨዋታ? ከዚህኛው ጨዋታ ብዙ የተማርኩት ነገር ሳይሆን ኢትስ ላይክ የሜንታሊቲ ማሻሻል ነው እዚህ ላይ ያየሁት። ከፕሬዠር አንጻር የሚኖረውን ያህል ትግል ተቋቁሜ ለመጫወት አስችሎኛል ማለት ነው። እሺ ለቀጣይ የቼስ ቱርናመንቶች እንዲሁም ለካሊድ ያለህን መልእክት ብታጋራን? እሺ ለቀጣዮቹ ቼስ ቱርናመንቶች ያለኝ እይታ አትሊስት ብዙ ተሳታፊዎች እንዲኖሩ፣ በደንብ የቼስ ካልቸር እንዲስፋፋ እና ቱርናመንት ላይ የበለጠ ኮምፒቲሽን እኔ ኦነስት የመሆን ከሆነ በጣም ትልቅ ትግል ያጋጠመኝ ካሊድ ጋር ነው። እሱ የተሸነፈ ጨዋታ ነው። ከሱ በፊት የነበሩትም በጣም ጥሩ ነው የተጫወቱት። ግን ከዚህ በላይ ከነሱ ስለምጠብቅ ወደፊት እንዲሻሻሉ ለነሱ ማስተላለፍ መልእክት ይሄ አለ። ለቼስ እይታ ለቱርናመንቶች የሚኖረኝ ይሄ ነው። ብዙ ተሳታፊዎች እንዲበዙ ማለት ነው እና ለካሊድ የሚኖረኝ መልእክት ቢኖር ያው እኔ እንደ አስተማርኩት ያህል እሱም ደግሞ ከኔ በልጦኝ ስለሄደ ደስተኛ ነኝ። እናም ስላሸነፈ ምንም የቆጨኝ ነገር የለም። ባሸንፍ ኖሮ ከሱ በላይ እንደምችል ያሳየኝ ነበረ። ብሸነፍ ደግሞ እንደተሸነፍኩት አሁን እኔ ደግሞ ጥሩ እንዳስተማርኩት ያሳያል። ስለዚህ እኔ በሁለቱም በኩል ላይ የምቆጭበት ነገር የለም። ስለዚህ ካሊድ ደስ ብሎኛል። እሺ እኛም ለኢንተርቪው እናመሰግናለን። ቲቸር ምርጥ ጨዋታ ነበር። 2018 የኤስኤስሲ የቼስ ቱርናመንት አሸናፊ ሆናል። እንዲሁም በትምህርት ቤቱ ታሪክ ለመጀመሪያ ጊዜ ሃትሪክ 3 ጊዜ ያሸነፈ ተጫዋች ሆናልና እሺ በመጀመሪያ አልሐምዱሊላህ ፈጣሪ ማመስገን ፈልጋለሁ። በመቀጠል ጨዋታው በጣም አሪፍ የሚባል ባራክ በጣም ቻሌንጅ አድርጎኛል። እስከ አሁን ድረስ 3 ፋይናሎች ተጫውቻለሁ እና ከሶስቱ ፋይናሎች በጣም ከሲኒየሮችም ጋር ተጫውቻለሁ። ግን ደግሞ እንደ ባራክ ቻሌንጅ ያደረገኝ የለም እና በጣም አሪፍ ጨዋታ ነበር ይጫወት እና በጣም በውጤቱ ደስተኛ ነኝ እና ባራክ በጣም ጥሩ ቻሌንጅ ነበር። እሺ ያው ተማሪ አስተማሪውን አሸንፏልና እስቲ ስለ አስተማሪ ስለ ባራክ ደግሞ የምትለን ነገር ካለ? ያው መጀመሪያ ከጊሙ ጋር ያስተዋወቀኝ ባራክ ነበር እና ብዙ በቃ ቤዜን እንድጥል ብዙ ነገር ያስተማረኝ ባራክ ነው። ኢቭን ፍሮም ከቤዚክ ፒሶች ሙቭ እንዴት ያደርጋሉ እስከ ከሚለው ጀምሮ አድቫንስ ዲው ነገሮች ያስተማረኝ ባራክ ነው እና ቅድም በፕሪኢንተርቪው ሳወራ
ያሳሰርኩት ነገር አለ። እሱን ለማስተካከል ስለፈለኩ ነው እና በዛው ማመስገን እፈልጋለሁ። እስቲ እሺ፣ ለቀጣይ የቼዝ ቱርናመንቶች ቀጣይ አመታት ላሉት ምን ትመክራለህ? ያው በኢሲሲሲ ከሌላው ትምህርት ቤት ጠንከር ያለ የቼዝ ካልቸር ቢኖረንም እስካሁን ባለው ተማሪዎች የሚገባውን ያክል እየተሳተፉ ነው ብዬ አላስብም። ለዚህ ትንሽ ምክንያቶች ሊሆኑ የሚችለው አንደኛ የፕራይዝ ምናምን በደንብ አለመኖሩ ነው። እንዲሁም ደግሞ ከቱርናመንቶች በፊት ተማሪዎችን ከጌም ጋር ማስተዋወቅ የተሻለ ስራ ቢሰራ እላለሁ። እንዲሁም በተጨማሪ በቃ በዋናነት ያልኩት ፕራይዝ ነው። ፕራይዝ ቢኖር ተማሪዎች የተሻለ የመሳተፍ እንትናቸው ይጨምራል እና ደግሞ ትምህርት ቤቱ ኢንተር ስኩል የሆኑ ከሌሎች ስኩሎችም ጋር እንደዚህ ኮምፒቲሽኖች ቢያዘጋጅ ጥሩ ነው ብዬ አስባለሁ። እሺ፣ በመጨረሻም ለዚህ ደረጃ እንድደርስ ያበቃንን ሰዎች አመስግን እና የመጨረሻ መልእክትን አቅርብና እንለያያለን ማለት ነው። መጀመሪያ ከማመሰግናቸው ሰዎች መካከል የመጀመሪያው ባራክ ነው። ከጌም ጋር ከማስተዋወቅ ጀምሮ የተለያዩ አድቫንስ ነገሮች እስከ ማስተማር በጣም አብሮኝ ሙሉ መንገዱን ተጉዟል ብል ውሸት አይሆንብኝም እና እሱ ማመስገን እፈልጋለሁ በዋናነት እና ሌሎች ጓደኞችን ማመስገን እፈልጋለሁ። ለምሳሌ ፋሩቅ እና ፈይሰል የመሳሰሉት በምጮትበት ጊዜ ስልካቸውን በመስጠት ምናምን በተመሳሰሉ ነገሮች አግዘውኛል እና ሌሎች ያልጠቀስኳችሁ ካሉ አመሰግናለሁ እና ይሄ ነው በቃ።